እንግዲህ ዛሬ ውድ ቤተሰቦቼ እናቴን በጣም ውድ ስጦታ ሰርፕራይዝ ላደርጋት ነው። ያለችው ይኸው ምን ይመስልሻል? በነገራችን ላይ ገምቼ እናገራበት ሶራሉ በፎቶ ይከፈት አዝመጣ ልጄን ሰብስክራይብ አድርገው ምን በሉኛል? ሰብስክራይብ እሺ ፎሎ ምን ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ውድ ቤተሰቦቼ እናቴን በጣም ውድ ስጦታ ሰርፕራይዝ ላደርጋት ነው። በጣም የምትወደው ነገር ነውና እስኪ ሀሳብ አስተያየታችሁን ምን ብሰጣት ነው የሚያስደስታት? ምንድነው የምትወደው? ታቴ ሀሳብ አስተያየታችሁን በኮሜንት ተጠብቃለሁ። ጀርባዬንም ስለምታዩት ልገምቱ ትችላላችሁ። ከገመታችሁት ውጭም ሊሆን ይችላል። ለማንኛውም አብረን እንገባለን። መልካም ቆይታ። ደግሞ ለምንድን ነው ሰብስክራይብ የማታረጉኝ? አሁን የሁለት ልጆች እናት ነኝ። ያስፈልገኛል ሰብስክራይብ። ለማንኛውም እንግባ። ሰላም ናችሁ? ስዕል አድነው ፈልጌ ነበር። ክብደት አለ። ይሄ ጠረጴዛ ላይ ምናምን ለሚቀመጥ ነው። እንግዲህ ልንገርሽ ለእናቴ ሰርፕራይዝ ለማድረግ ነው። እና የሚሰቀለው ደግሞ ገጠር ቤት ውስጥ ነው፣ ግርግዳ ላይ ነው። አጋጣሚ ሚስማሩ ቢወድቅ እንዳይጎዳ። ስለዚህ አሁን ይሄን በጣም ወድጃለሁ። ለምን ሁሉም አንድ ነው። በእርግጥ የሚሰራበት ክብደትና እንትኑ ሊሆን ይችላል እንጂ አንድ ነው። ስለምትወደው ከክፍለ ሀገር ስትመጣ ሰርፕራይዝ አድርጋታለሁ ያልኩኝ በአጋጣሚ ትሄድብኛል። ዛሬ እግዚአብሔር ይመስገን ፍቃዱ ሆኖ ሁሉም ሲፈቅደው አይደለ ተሳክቶልኛል። ማርያምን ክፍለ ሀገር ነው የሚሄደው። በደንብ አሽግልኝ እሺ። እናመሰግናለን። እግዚአብሔር ያክብርልን። እሺ ሞባይል ባንኪንግ አለ ማርያም ወይ በጣም ወይ አፈር ልብላ እናቴ ነው አይታቴ እንግዲህ ውድ ቤተሰቦቼ ቤተክርስቲያንን ተሳልሜ እናቴን ሰርፕራይዝ ላደርግ መጥቻለሁ። እቤት ያለችው ትደሰታለች። እንግዲህ ወይ እናቴ ውድ አለቀሰችልኝ። ማርያምን ወይ አፈር ልብላለች። ከጅል ተወልደሽ ይኸው መዞር ሆነ። ነይ ማየና አመሽ ረግ በስማ እንትን ልብስ አጠለት እንጂ አጋስቲ አየቱ አየር አየት ምሪንዳ ለእናቴ ምሪንዳ ነፍስሽ ነው። ፈሽን ግድ ልጅ ቆምጣለ ወይ ወታሪ ጠጭ እሺ ጠጣኝ ወደልሽ ምሪንዳ ወሎብኝ እና ለቆዩ እንደ ባህላችን የሸፈን ተደርጎ ነው አጥቶት የሚጠበው። ዝም ብሎ አደባባይ አይሰጣም። አንቺ ግብ ያሲወት እናቶች እንደዚህ ተደርጎ እናት ኖር ነው አረታት ኖር አረ ኢትዮጵያዊ ያለ እናቶች ያስናት እንዴ ድሮ ቀሚስ ነበር እፍና አድርገን በቀሚሳችን ነው እንጂ ያለ አናውቅ ዝረር የለም። አራ የለም ቆዩ ታውሪ መጣሽ አንድ ጠለፈ ስታሽው አንድ ጠለፈ ታላልሽም አረቅ ማን ይጠፍ የልጆችና ነው ማን ይጠፈኛል መጫት ማለም አልጠቀመኝ እንኳን መጫት ማን ነከው የጣሉኝ ቤተሰቦች እና አነቁኝ እንጂ ስንት የሚከታተሉኛል። እኔ ላግባት የሚለው አንቺ እንደው በሁለት ልጅ ታስረጅኝ እንደው ሰላም ቤት ልጄን ሰብስክራይብ አድርጓት። ምን በሉኛል? ሰብስክራይብ እሺ ፎሎስ ይሻላል። ፎሎ አይደለም ስጣት ፎሎ ቆይጨቅ ወግድ በይታት እሺ ፎሎ አድርጓት እስቲ ፎሎ አድርግልኝ እናቴ። ፎሎ አይደለም አንቺ ፎሎ ነው እንኳን አቆም ግራቡ
አዎ በደንብ ቅቤና ማር መሰራበት ነው እንዲናርሺ ይሮፍ ነን ተቀታ ሀገር ማለት ለዛ ጋውኝ ሜክሲኮ ወደ ካሜሮ ዙረሽ ሜክሲኮ ሽሮ ላድረስ መጥቼ አጣው አንተን ወዳጄን ሜክሲኮ እኔ አላውቅበት አባሪ በማርያም ስሞትልሽ ሜክሲኮ የራሶ መጣ በእንጂ አንቺ ነሽ ጎበሽ ጎበዝ አንቺ ነሽ በእንጂ ችለሽ አመጣሽው አሁን እስኪ ሜክሲኮ ዝም በል እንዴ ፎሎ አርግልኝ ማርና ቅቤ ትችላለህ ተጎጃም ጤና ያልኩኝ ደግሞ አንቺ ሜክሲኮ እንደዚህ እኔ ያልኩኝ ዲያኔ ሜክሲኮ እሺ ለማንኛውም ታትዬ ከሆዴ ጠጪ ምሪንዳሽን እየጠጣሁ እና አሁን ስጦታ ልሰጣት ነው በመጀመሪያ ትልቁ ይሄው ቀስ ብለሽ ገልጠሽ ይሄው ምን ይመስልሻል በነገራችን ላይ ገምቼ ቤተሰቦቻችን እንኳን አይተውታል አንቺ ገምቼ እስኪ እንደው ምን ይመስልሻል ይሄ ገምቼ ናገራበት ቻት ፎራል ነው እንዴ ሶራል በፎቶ ማን ባሉ ሶራል ነው እንዴ ገምቼ ሶራል ማየት እንዴ ገምቼ ትልቅ ሆነብኝ እኮ ትልቅ አንዴ ሶላር እንደዚህ ትልቅ ነው እኮ ገምጂ እኔ እንጃ ጠፋ ሶላር መስሎኝ ነበር ተፈርደውላ እንዲወር ብዬ ነበር አይደለም እዚህ እንደው ምን ይመስልሻል አሁን ልቦ ያለ ሶላር ላይ ነው ለማንኛውም ፍችና አሳያት ፈተሽ ወደ ካሜራው ዙረሽ ፈተሽ አሳያትና እስኪ ወደ ሰመንደት ቀስ ብለሽ ማሸጊውሽ ስለሚታሸግበት መልሶ ገምጂ እስከዛ አታት እየገመትሽ ከነው ይገምጂ እንጂ ሳይፈታ እንትን ነው እንዲያቆጣፈ ምን የቤተክርስቲያን ነው የቤተክርስቲያን ነው ማጋረዩ ጥላ ራራ ይከፈት አለች መጣ ተተየ እየጠባው ነው አጥያው ልባ ተሳቆላ ነው ወጣፈኛ የመልኩ ሶላር በቃ ይፈታ እንግዲህ ሶላር መስሏን ነበር ስዕል አድነው ፈልጌ ነበር የቅዱስ ገብርኤል በኢንቶክሲ ደግሞ አንድ ዛጋ ይቀለል ያለ ነው እስቲ ያው አንድ ነው እንትን ሊለያይ ይችላል እንጂ ይሄ በጣም ከባድ ነው ክብደት አለ ይሄ ጠረጴዛ ላይ ምናምን ለሚቀመጥ ነው ለመስቀልም ይሆናል ግን በጣም ሚስማሩ በጣም ጥብቅ መሆን አለበት መስቀል ይሄ ግን ቀላል ነው ይሄ ኢንቶክሲ ነው ይሄ ደግሞ ልጥፍ ነው አይደለ ግን ሻይን ያለው እንደዚህ ግርግዳ ላይ ምናምን ለመስቀል ግን አሁን ለክፍለ ሀገር ቀላል ነው እንደዚህ አድርጎ እሱ ጠረጴዛ ወይ ደግሞ በጣም ብረቱ ግርግዳው ላይ በጣም ጥብቅ መሆን አለበት ስለዚህ አሁን ከነዚህ የሚተልቃልሽ እንዴ ሌላ ተለቅ ያለ እስኪ ሌው እሺ ልግባ እሺ ያምራል ቤታችሁ በስማሚ በጣም ትልቅ ነው ይሄ ለቤተክርስቲያን ነው 70 በ120 ነው 120 በ70 ትልቅ ነው ውይ በጣም ትልቅ ነው በጣም ወድጃለሁ ለምን ሁሉም አንድ ነው በእርግጥ የሚሰራበት ክብደትና እንትኑ ሊሆን ይችላል እንጂ አንድ ነው ቅዱስ ገብርኤል ነው ግን ይሄ ሲሰቀል እንትኑ እንጂ ቅዱስ ገብርኤል ነው ስለዚህ እኔ ይሄንን ገጠርና ስለምትወዱ ቆንጆ ነው ግን ያ ብዙ ጠንከር ያለ ነገር ይፈልጋል በደንብ እናቴ እንግዲህ የምትወዱ በጣም የምትወዱ ማርያምን ከልቤ ከምልሽ በል ነው እሷ ደግሞ በቃ በጣም ነው ፈጥኖ የሚደርስላት ስለዚህ አሁን ቤት ነው ያለችው ሰርፕራይዝ ላደርጋት ነው እና እዚህ መድኃኔዓለም ቤተክርስቲያን ስላለ እዚሁ እናንተ ከጀርባ ናችሁ አጠገቡ ስለዚህ በዛው ተሳልሜ እናቴ ለምን የምትወደው ነገር ሰርፕራይዝ አላደርጋትም ሰው ካለፈ በኋላ ወይኔ ባረግላት ነው ምናምን ከምል አሁን የምትወደው እንግዲህ ትወደዋለች ማሸጊያ ምናምን አልሽ እሺ እሺ እናት እሺ ሌላ ጊዜ ደግሞ እንግዲህ የኪዳን ምሕረትን አደርጋታለሁ
ክፍለ ሀገር ነው የሚሄደው። በደንብ አሽግልኝ እሺ። አውርጁ ግን አውርጁ መሸፈኛውን ይራፉ። አይ ሜክሲኮ ዙሪው። አሁን እንግዲህ ወደ እሷ ዙሪ። አንቺ ስጦታ ነው። የልብ ደረሰ። ገብርኤል አይደለ ዋ እንኳን አይደለም እኔ ያልኩ ፎንዲት ቆጡ ጠፋ። አሁን ደስ አለሽ። ይሄን ይዘሽ ሄደሽ እንግዲህ ግርግዳሽ ላይ ፊት ለፊት ስቅል ትወጂ የለ ሲከፋሽም ሲጨንቅሽም በታች ከመድኃኒዓለም በታች ገብርኤል ነው አልነቀይም እኮ አይደል? በየይሽ ቀስ ብላ የምትወረስ እኔ ሶራን ደግሞ ወደለብኝ ሶራን እንዲያል። ለማንኛውም ይሄ ቅዱስ ገብርኤል ሁልጊዜ እሰጥሻለሁ እያልኩ አልሳካልኝ ብሎ ነው። አሁን ዛሬ ተሳክቶልኛል። ግርግዳሽ ላይ ወይም ያሳካልሽ እንጂ በጇ አዩ ምን ይዘሽ ቀርሽ ተያዘው። አረጋንት ያለ አረጋንት ጥላቶቻችንን ሁሉ ያዝልን ቅዱስ ገብርኤል ይርዳሽ። አሁን ቅዱስ ገብርኤል አሜን። ስለምወደው ጤናውን ይስጣችሁ። አሜን። ሲሰውን እናቴ ቸር ያክርማችሁ፣ ምቀኛችሁ ያሞሽሽላችሁ ቅዱስ ገብርኤል አሜን። አጋ ዋ ደስ አለሽ? ደስታ ብቻ ፊት ለፊት ከዚህ ገናንሽ ማርታረጊና በጣም መስተዋቱ እንዲህ ስታንሹ በጣም ከባድ ነበር። ግን ይሄ ቀለል ያለውን የገዙት መስተዋቱ ለምን እንደው ታውቂያለሽ? እንትኑ ግድግዳው ላይ ሲወድቅ እንዳይጎዳ ስዕሉ እንዳይጨጨር። ስለዚህ አለበት የተሰረዳ የታለዋ ወይ ጉድ! እኔ እኮ እንደው ግራ ገባሽ? ግራ ገባኝ። ለጊዮርጊስ ልገኝ ነው የእርሽን ትገዛ ብለሽ እርሽ የጊዮርጊስማ ተሟልቷል፣ ሁሉም ነገር ተሟልቷል ይመስገን። ግን ያኛው እንትን ስለማይል ነው ስለማይቀ ይሄ ደስታች ስለሆነ ብዬ ነው እንጂ በግል የሚደረግ ነገር የማይወራም እኮ ብዙ ሰው በቤተክርስቲያን ምናምን ስጭልኝ ሲለኝ እያንዳንዷን ቀርጫ አሳያለሁ። በራሴ የማደርገው ነገር ግን ከንቱ ውዳሴ ስለሚሆን ይሄም የቤተሰብ እንደው ቤተሰቦቻቸው በዚህ አጋጣሚ ማስደሰት ለሚፈልጉ እንዲህ ማስደሰት ይቻላል ብዬ ስላሰብኩ ነው የቀረጽኩት። ይሄንን የሚያንቺ ስለሆነ እንጂ ስለዚህ በውስጥ የሚደረግ ነገርም አይቀርጽም። ስለዚህ ያኛውም ያልሽኝም ተሟልቷል፣ ችግር የለም። ይርዳሽ ጊዮርጊስ ገብርኤል እነሱ ይጠብቁሽ። አሜን አሜን። እነሱ ይጠብቁሽ እናቴ። እና ገርለኛው ጊዮርጊስ እናቴ ስማሳዝኑ የነበር ጊዮርጊስ ራቁት ጊዮርጊስን ወዲጄ መሰለሽ ቅዱስ ገብርኤልን በጣም ነው የምትወዱት። ከብዙ ነገርም በጣም እኔም ልጄን ከአንዴም ሁለቴ ከብዙ ከቤቢ ከብዙ አደጋ ወጥቶልኛል ቅዱስ ገብርኤል። ይሄ ነው አላችሁም እና ፈጥኖ ደራሽ ነው። ስለዚህ እናቴ ሁልጊዜ ትወዷለች። አልሳካልኝ ብሎ አጋጣሚ ነው ዛሬ ተሳክቶልኝ አድርጌያለሁ። ለማንኛውም ቅዱስ ገብርኤል ሀገራችን ሰላም ያድርግልን። ይሄ ደግሞ ሶላሩ ነው። አሜን። እንግዲህ ሶላሩ ማለት እንደዚህ ነው። ሶላር እሺ፣ ልቦ ያለ ሶላር ስለሆነ ወደፊት እንግዲህ መብራት ስለሚገባ እናንተ ፊት ምነግራት አሁን ነው አቤቱታ አላቀርብ ነው። ዘመዶች ሲገዛ ያበላሻሉ፣ እንዳያበላሹ ምከሯቸው። ቻርጅ እያደረጉ እያበላሹ ስለሆነ ቻርጀሩን አልሰጥም። እዛው ነው ምን ነው እያበላሹ አነሳሽ አላበላሽም ሶላሩን አልኩ ብዬ ነው። ሶላሩ ያን ሰሩ ሶላር አልኩ ብዬ ልብ ይዝስ ነው ገዛልሻለሁ ብዬሽ ነው ወይ መዲያኔ እሱ ሰርፕራይዝ አላልኳት መገዛልሻለሁ ብዬሽ ለዛ ነው ሳክሽው እንግዲህ እንዴ ሰሩ አሁን በሶላር አይመጣም፣ እንደዚህ አይመጣም። ምን አስቤ ነው አይደል ሳስበው። ስለዚህ ለማንኛውም ቻርጅ እዛ ሲደረግ ይበላሻል። ይኸው ሶላሩ እስኪ እኔ የማላየሁትም አብረን እንየው። ወደፊት እግዚአብሔር ፈቅዶ መብራት እንደሚገባ ተስፋ እናደርጋለን። ይሄ እንግዲህ እንደምትመለከታቸው ነው። አው ቀጭ አድርገሽ መኝታ ቤት ትገቢያለሽ። ቀጭ አድርገሽ እንግዲህ ባለ 3 አምፖ ነው። ይሄው ከዚህ በኋላ ብታበላሽ አልገዛም። አጋ እኔም ማለት ወደፊት ደግሞ የቴሌቪዥንና የጂፓስ እገዛልሻለሁ። እሺ
እሺ ያሳካልሽ እናቴ። አይ ጅፋትና ቴሌቪዥኑን አድርጌ እሺ ሰኪና ነሰየት ነው ከዛ ቻርጅ እንዳታስደርጊሽ ወደ ነው ይበላሽ ያ የተበላሸው ወደው ለዛ አይደለም የዚያው እኮ እንግዲህ ፈጣሪ መብራት እስከሚሰራ ሀገራችንና መንደራችን እንኳን ለመብራት ምቹ ነበር ግን ያው ታታውን አላማረባትም በነገራችን ላይ ያኔ ስትመጣ አይኗን እንደዛ የተመመችው ጭሱ ነው ሌላ ምንም አይደለም የኩበጭ ሴንጨጭስ ነው መብራት ስለሌለ አሁን ግን አምሮባታል እንቡጥ ሆናለች አሁን የኔ ውድናት እናቴ የኔ እስኪ ከዛ በኋላ ይችን አጨራ አንድ በይ ሶስት ነው ያለው አንድ ይሄው አውጭ እንግዲህ ውድ ቤተሰቦቻችን እንደምትመለከቱት ነው ስለዚህ አሁን ይሄ ኃይሉ የቀነሰ እንትን ስለሆነ ነው ማለትም ሳይደረግ ስለቀረ ነው እንጂ አንደኛ ተብሎ ነው አንደኛው የገዛ ነው እግዚአብሔር ይመስገን ይሄው ከዚህ በፊትም ገዝቼ ነበር ግን ይበላሻል እዛ እንዳታበላሽ ታፊ ማለት ለቤተሰቦቻችሁ መግዛት ከፈለጋችሁ እንዲህ በቀላሉ ቤቢ መብራት ነው እስኪ መብራት ነው ኧረ እባክሽ ለመጣ ኧረ እባክሽ አብሮ በስ ታትዬ ወደ እንግዲህ በስቶቭ የሚሰራውን ቴሌቪዥን የሚሰራውን ጂፓስ የሚሰራውን ደግሞ አገዛሻለሁ እሺ ዋናው ወለት ነው አለ ባያነቀ የለት ነው ፍልት ልጅ ያዘው ይለዘ ያለክሳጅ ይዘቸው ዳገር እሺ ነው የሰራሽ ደስ አለሽ ማርያም በጣም ነው ልቧ ተሰቅለ ስለነበረ ሶላር ነው እንዲያለች ስላድ ነው ኔሊነ አሁን ቦግግ ያለና አይሻ ቻርጅ አታርጉ እንዳይበላሽ ወደፊት ደግሞ ኢትዮጵያ ሰላም ከሆነች ደግሞ መብራት እንደዚህ ቦለዝ ያለ መብራት ይመጣል ሳሎን ስገቢ ጥፍት መኝታ ቤት ዛሬ ማጀት ስገቢ ጥፍት ታረጊና ከዛም በኋላ ሸጋን ነስትልኝ አንተ እኮ አላምተኛ ነች እናቴ በመብራት ሁሉ ጊዜ ነው የምትይው በመብራት አላምተኛ ነች እንደው የሶላር ያመረተው ሰው ግን ድርጅት እድሜ ይስጠው ማርያም አንዳንዴ እኮ በብሩም ተከፍሎ ማይገኝ ነገር አለ ገብርኤል በትኝ ይውቀር ለዲን ወድዋለሁ ዛሬ ደግሞ ገዛሽልኝን ናቲ ስላድነው እንደምገዛሽ ጭራሽ አላሰብሽም ሶላሩን እንኳን ነግሬያታለሁ ሶላሩን ነው ቢገኝልኝ እያለች ያለው ላሳይሽ ብዬ ነው እንጂ አጠቃቀሙን በዚሁ እንግዲያስ ስለዚህ ዛሬ እየቆየሁ ለምዷል ኧረ ምን ቀላል አይደል ይሄ ደግሞ ቀላል እኮ ይሄ ደግሞ እንኳን ይሄን ሌላም ትችያለሽ የኔ እናት የኔ ሙር እናት አይደል መጣ ያክርምልኝ በሰላም ክረሙልኝ እግዚአብሔር ይስጥልኝ እናቴ ገብርኤል ይስጥልኝ ሚካኤል ጊዮርጊስ ይስጥልኝ በሰፊ አሜን በሰላም ያክርመን ኢትዮጵያን ሰላም ያክርመን ኢትዮጵያን ቸር ያክርምልን ሀገር አይጠገም እንጂ ኢትዮጵያ አትጠገም ወርቅ ሰባት ነው እኛ እንኖረው ኩራዛውን ነዳጅ በጣም ተወዷል ላምባ ተወዷል እሱ ብቻ አይደለም በዛ ላይ በቃ ብዙ ነገር አሁን ያርፍ ነው እግዚአብሔር ይመስገን ለጊዜው አሪፍ ነው ቆንጆ ነው እንደዚህ መግዛትም ትችላላችሁ ብዬ ስላሰብኩ ነው ወደ እናንተ ያመጣሁት እንጂ የሚመጣው ነው አይደለም ለቤተሰብ የሚደረግ ነገር ቤተሰቦቻችን ለኛ ቀላል የሚመስለን እነሱ በጣም ይደሰታሉ አይታችሁ ከሆነ የቤተሰብ ደስታ እንደማይደም ደግሞ ትልቅ ነገር የለም እንደዚህ በቀላሉ እንደኔ ገዝታችሁ ቤተሰብ ማስደሰት ትችላላችሁ ሰርፕራይዝ ማድረግ ትችላላችሁ እንደኛ እንዲጨረቃ እስከሚመስል ድረስ ነገሮቹ እንደዛ ፋኖ ይራው ምትየንም አንቀላፋች ተኛችን ደግሞ አንቺ ለካቢ ነው እናቴ ድረሽ አይ ምን ነው ሲያምሩ ምን ነው ድንግል ማርያም ታዲያ ምን ለሪሽ አራራች እንዴት ነው ወለካል እና ቀጫረኩት ቀጫማራይሽ ታያለሽ አውሪ አውሪ እንጂ ጨምረን አሁን ሲሰቀል ይስቀላል ነው ትምህርት አሁን ማለው መሰለሽ ሲሰቀል እንትን ሲሰበ ፀሐይ ብርሃን ሲሰበስብ ቦገግ ነው ቦገግ ጧት ማታ ሲበራ ይሄን ነው ጨለማምናበት ግን በጥንቃቄ ያስፈልጋል በነገራችን ላይ ጥንቃቄ ያስፈልጋል አይ እኛም ይወን እኮ ምንድነው መብራቱ አመስግኜ ሳልጨርስ እንደኛ ቦገግ ሳል አዋርደኝ አይ ሰው ሰራሽ ግን ዛሬ ሲያደልባ አይ ዛሬ ሲያል ነገር ዛሬ ፋን ላይ ነገር የሰወገድ ነው እንግዲህ አለምን አለብኝ አያ የሸጋ ያየት እናት
ቋነው እንግዲህ የመረፋችን ለማንኛውም ውድ ቤተሰቦቻችን እስካሁን አብራችሁ ስለነበራችሁ ስለተከታተላችሁ እናመሰግናለን። ሀገራችንን ኢትዮጵያን ህዝባችንን ሰላም ያደርግልን፣ ከክፉ ነገር ይጠብቅልን ሀገራችንን እና ዘረኝነት ይውደም፣ ኢትዮጵያዊነት ይለምልም። ሀገሬ ኢትዮጵያ ሰላምሽ ይብዛ፣ ጥላትሽ ይውደም። የኔ ውድ ሀገር እስከዛ በመላው ዓለም ሆናችሁ የምትከታተሉኝ የመቤት ቤተሰቦች ደህና ሁኑ። ሰብስክራይብ ደግሞ አድርጉኝ። አሁን እኔም አድርጉ ሰብስክራይብ ማለት ይቻላል። እናንተም 300 ሺህ አስገቡኝ እስኪ እንደው 300 ሺህ እንኳን ልግባ። 271 ሺህ ነኝ በእናንተ ቅንነት ደግነት እና 300 ሺህ ብታስገቡኝ በጣም ነው ደስ የሚለኝ። እኔ የነም ይጣየናት ታቴ እንግዲህ በነገራችን ላይ ታቴ በጣም ነው ተስፋ ያስቆረጠችኝ። እኔ ግን ተስፋ ማልቆርጥ ሰው ነኝ። ለምን የልጅ መጫትን ማን ይነካዋል ስትል አንድ ጠልፎኝ እንደሆነ አልኳት። መጫት ነው እኛ እየሄድን አለችችም ከእንጂ ምጣላች ብዬሽ እንጂ የምን አለ ነው አሃ እንጂ 10 መውለድ ነው ያለብኝ። እሺ 5 ሴት 5 ወንድ መውለድ አለብኝ። እሺ ነው አለምን ነው መሞላት ወንዱም ሴቱም ግማሽ የተማረ ግማሹ ዲቃውንት ግማሹ ምናምን ብሎ ኢትዮጵያን ሙልት የኔ ልጆች ይሞላታል። እሺ አንቺ እንደኔ አደራ ዘፋኝ እንዳትሆኝ የመቤት ያገልጋይ ነው ያለብሽ። እንደኔ አዝማድ እንዳትሆኝ አደራሽ። ነው ያክላለው ታቴናት እየዘፈንኩ ያኔ ሰንበት ትምህርት ቤት ብታስገቢ ኖሮ አሁን ዘፋኝ አልሆንም ነበር። እንዲያስታትዬ አይደል እንዴ ታትዬ መብራቱም የለም በጨለማ ለፈልፈው እንጂ የኔ ልጆች ዛሬ ምን ያለ ዛሬ ያለ አሪፍ ነው አሪያ ከቻለ ቆጥሞ ያካይ አንዴ ተቀረመረ ሳም ከረምቱ አሰበሰበ ይታት አይሞላ እኔ ነው ቃልሽ ታቲ በደመና የሚሰራልሽ አትጨናነቂ። አውቄ ነው ያልክ ማለት ጠላት ሽለቅ እናቴ ዳቢሎስ ጥሎሽ ይለቅ። ይሄ ምን አባቱ እሺ አልኩሽ እኮ ዋናው ጸሎት አድርጊ። እግዚአብሔር ሀገራችን ሰላም የቴሌቪዥኑን የምጣዱን እንደው አይማንዱ ይሳካል። ዝም በይ እሺ እሱ ትንሽ ስማቻ እንጂ ምጣድሽ ልኩስ አድርገሽ እንደኛ ታምኑ ነው የምታወጪው ማለት እንዳልሽ ግግር እንጀራሽ ቴሌቪዥን ጅፋስ ይከፍታት ምናምን ካለ እንደኛ እንደዚህ ፋት ምናምን ይሰራል። እንደዛ ቻው ቻው ቤተሰቦች